በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እናታችን የቅድስት ድንግል ማርያም የመስቀል ስር ያደራ ስጦታዎች እስከ ሞት ድረስ ባፈቀረን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። እንግዲህ እንደ እግዚአብሔር መልካም ፍቃድ ከዚህ በኋላ በሚኖርን ስራዎች አንዳንድ የህይወት ገጠመኞችን የምናቀርብ ይሆናል። እነዚህ የህይወት ገጠመኞች ህይወታችን ጋር ከተያያዙ የመናፍስት የርኩሳን መናፍስት ጉዳዮች ጋር ሰዎች የገጠማቸውን ከዛ እርኩስ መንፈስ እንዴት እንደዳኑ የት በመሄድ ምን በማድረግ እንደዳኑ የምንነጋገር ይሆናል። ከጥቂቱም ለምሳሌ በትንሹ ዛር፣ ቡዳ፣ አይነ ጥላ የሚባሉ በየጸበል ቦታው በየአጥቢያው ልጆች ሲወድቁ የምንመለከታቸው ህይወቶች ቀላል አይደሉም። ርኩሳን መናፍስት ህይወታችን ላይ ያደረጉ ያሉት እንዴት እንደሚገቡ ጥቂት ደቂቃ እንነጋገርና በቀጣይ ደግሞ ሙሉ የሰዎችን ህይወት እንዴት እንደዳኑ የምናቀርብ ይሆናል። እንግዲህ ስለ ርኩሳን መናፍስት ሴራ ነው የምንነጋገረው። ርኩሳን መናፍስት በአራት መንገድ ወደ ህይወታችን ይገባሉ። አንደኛው ዛር ሆነው ይገባሉ። ያ ማለት እናት አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን የሚያመልኩት ነገር ካለ አመት እየጠበቁ የሚገብሩት ነገር ካለ ለጠንቋይ መስዋዕት የሚያቀርቡት ነገር ካለ እኛም የነሱ ዘር ነንና በዛ ዛር ሆኖ ይገባል። ሁለተኛው ቡዳ ሆኖ ይገባል። ያው ባለባበሳችን በመናደርጋቸው ነገሮች ስንበላ ቡዳ ሆኖ ይገባል ርኩስ መንፈስ ወደ ህይወታችን። ሶስተኛው በመተት ነው። ያው መተት ማለት ደብተራ ጋር በመሄድ ጠንቋይ ጋር በመሄድ ይህን ሰው እንዲያደርግልኝ በማለት በብዙ ነገራችን ይመተታል። በዚህም ርኩሳን መናፍስት ወደ ህይወታችን ይገባሉ። አራተኛው የመጨረሻው በራሳችን ኃጢአት የሚገባ ርኩስ መንፈስ ነው። ጭፈራ ቤት ስንሄድ፣ መጠጥ ስንጠጣ፣ ስንዘሙት የሚገባ በራሳችን ፍቃድ የምናስገባው ኃጢአት አለ። እንግዲህ በዚህ ሁኔታዎች ላይ ነው ሰዎች የገጠማቸውን የህይወት ታሪክ የምናቀርበው። ስለዚህ ጠላታችንን አውቀ ነው ወንጌል መማሩ እንዳለ ቤተክርስቲያን ማስቀደሱ እንዳለ ሆኖ ማህሌቱን ሁሉ ንግሱን ማንገስ ሆኖ እንዳለ ሳለ ሆኖ ግን ደግሞ አጋንንትኛ ላይ ምን እየሰራ ነው? ትዳር እምቢ ብሎን ከትዳራችን ጋር ምክንያቱ ምንድነው? ቤተሰቦቻችን ሰላም ያጡት ምንድነው የሚለውን በጥልቀት የምናይበት ፕሮግራም ነውና ሁላችሁም ይህን ፕሮግራም እንድትከታተሉ በእግዚአብሔር ስም እጠይቃችኋለሁ። እግዚአብሔር ሰላም ከኔና ከናንተ ጋር ይሁን። ስብሐት ለእግዚአብሔር።